ጾመ ነነዌን ሳንጾም የአብይን ጾም መጾም እንችላለን ወይስ አንችልም? ንስሐ ሳንገባስ እንዲሁ የአብይን ጾም መጾም እንችላለን ወይስ አንችልም? ንስሐ በጾም ይገባል ወይስ አይገባም? ነገ የካቲት 8 እሁድ ቀን ወይም የአብይን ጾም መግቢያ ዋዜማውን ወይም እሁድን ጥንባሳ ይሉታል። ይህ ምን ማለት ነው? ጾም ማለት ከምግብ መከልከል ብቻ እንዳልሆነ ስንቶቻችሁ ታውቃላችሁ? እግዚአብሔር የማይወደው የማይፈቅደው ጾምስ እንዳለ ስንቶቻችሁ ትረዳላችሁ? ሰላም ውድ ኦርቶዶክሳውያን፣ ይህ ትምህርት ብዙዎችን እንደሚጠቅማቸው እርግጠኛ ስለሆንክ ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮመንት ቦታ ላይ ብትጽፉልኝ ለወደፊት እንደ ግብዓት ነው ይጠቅመኛል። እንግዲህ የአብይ ጾም መጥቷል። እንኳን ለዚህ ለአብይ ጾም በሰላም በፍቅር አደረሰን አደረሳችሁ። ጾሙ ሰኞ የካቲት 9 ይገባል። እንግዲህ ይህን ጾም ጾመን ጸጋና በረከት እንድናገኝ ከጾሙ ማድረግ የሚገቡንና ማድረግ የሌሉብንን ነገሮች በአጭር ቪዲዮ እንነጋገራለን። ትምህርቱን እስከ መጨረሻው ብትከታተሉ ታተርፉበታላችሁ፣ ቁም ነገርም ታገኙበታላችሁ። እንግዲህ ጥያቄዎቻችሁን ከመመለሳችን በፊት ጾም ምንድን ነው የሚለውን በአጭሩ እንመልከት። ጾም የሰው ልጅ ስጋዊ ወይም ምድራዊ ስንሆን መላካዊ ሕይወትን የምንለማመድባት፣ የመላእክትን ሕይወት የምናስታውስባት፣ የምንኖርባት፣ ከእግዚአብሔር አምላክ ዘንድ የምንታረቅባት እጅግ ረቂቅና ድንቅ የሆነ ሀብት ከሚባሉት መካከል አንዱ ጾም ነው። ጾም መከራን ታርቃለች፣ ኃጢአትን ታስተሰርያለች። ለዚህ ምሳሌ የሚሆነው ከሳምንት በፊት የጾምናት ጾመ ነነዌ ነው። የነነዌ ሰዎች ከመጣባቸው መቅሰፍት ከወረደባቸው መከራ የዳኑት በጾም በጸሎት በመትጋት ራሳቸውን በንስሐ ሕይወት ውስጥ በማስገባት ጾማቸው የተለየ ነው። ታላቁም ሕፃኑም አረጋዊው ንጉሱ ሳይቀር አመድ ለብሰው አመድ ነስንሰው ትቢያ ለብሰው እግዚአብሔር አምላክን ይቅርታ ጠይቀው የኃጢአትን ስርየት ያገኙበት፣ ከመሞት ከመቀሰፍ የዳኑበት እጅግ ድንቅ የሆነ ሀብት የሚባለው ጾም ነው። በጾም ቅዱስ ዳዊት ከጥፋቱ ድኖበታል። የእግዚአብሔርን አምላክነት አዳኝነት፣ የኃጢአት ስርየት አግኝቶበታል። ስለዚህ ኃጢአታችን እንዲሰረይ መጀመሪያ ማድረግ ያለብን ጾም ነው። ንስሐ ስንገባ የንስሐ አባቶቻችን ለኃጢአት ማስተሰረያ የሆን ዘንድ እንደ ቅጣት ከሚሰጡን መካከል አንዱ ጾም ነው። ጾም ኃጢአትን ታስተሰርያለችና። ወደ መጀመሪያው ጥያቄ ስንመጣ ጾመ ነነዌን፣ ጾመ ድህነትን ወይም የዓርብና የሮብን ጾም እንዲሁም ጾመ ነቢያትን ሳንጾም የአብይን ጾም መጾም እንችላለን ወይ ብላችሁ ብዙ እህቶች ወንድሞቻችን በቲክቶክ ፔጃችን በተደጋጋሚ ጠይቃችሁናል። መጾም ትችላላችሁ ነው። እስካሁን የተጾሙትን እስካሁን ያሉትን የአዋጅ አጽዋማት መጾም አልቻልኩም፣ በስራ በህመም በተለያየ ምክንያት መጾም አልቻልኩም ነበረ። የሚመጣውን ጾም ችግር አለው ወይ ብላችሁ የጠየቃችሁኝ እህቶች ወንድሞች መጠየቃችሁ ትክክል ነው። ሆኖም ግን እንደምትችሉ ማወቅና መረዳት አለባችሁ። እስካሁን አልጾምኩም ብሎ የሚመጣውን ጾም አለመጾም በበደል ላይ በደል በጥፋት ላይም ጥፋት መፈጸም ነው። እስካሁን ባለመጾማችን ልንጸጸት፣ ልናዝን፣ ንስሐም ልንገባ ይገባናል። ሆኖም ግን እስካሁን አልጾምኩም ብሎ ግን የሚመጣውን አለመጾም እንደ በደል መሆኑን ልናውቅና ልንረዳ ይገባናል። ስለዚህ እግዚአብሔር አምላክ ሆይ እስካሁን ከቤትህ ርቄ ሕግና ስርዓትህን ጥሼ ሳልጾም በመቆየቴ አንተ ይቅር በለኝ፣ ወደ ቤትህ አቅርበኝ፣ በሕግህ በመንገድህ እንድመላለስ እርዳኝ ብለን ጸሎት በማድረግ ንስሐ በመግባት የሚመጣውን የአብይን ጾም ራሱ ክርስቶስ የጾመውን የጾም ሕይወት አብረን ጾመን ጸጋና በረከት ማግኘት ይገባናል። ስለዚህ ሁላችሁም እህቶች ወንድሞች የሚመጣውን የአብይ ጾም ለመጾም እጅግ በጣም ከወትሮ በተለየ መንገድ ራሳችሁን በንስሐ አጥባችሁ አመጋገባችሁን ሁኔታ ለክታችሁ ስራችሁን የተለያየ ሁኔታውን ጠብቃችሁ ማክበር ይገባናል። በተጨማሪም ጾም ፍትወትን ታርቃለች፣ ፍትወትን ታጠፋለች። ይህም ንጽህናን ቅድስናን ገንዘብ እንድናደርግ ከእግዚአብሔር ጋር ያለንን ግንኙነት ቁርኝት እንድናሳድግ የምትረዳን እጅግ ድንቅ የሆነች ሀብት ጾም ናት። ያለ ዕድሜያችን እንዳንቀሰፍ፣ ያለ ዕድሜያችን እንዳንሞት፣ ከእግዚአብሔር እንዳንርቅ፣ በኃጢአት አዘቅት ውስጥ እንዳንሰጥም፣ ከአምላካችን ጋር እንዳንለይ የምታደርግ ፍቅርን የምትጨምር አርምሞን፣ ጽሞናን፣ ማስተዋልን፣ ጥበብን የምትገልጽ ጾም ናት። ስለዚህ ሁላችንም ይህን ሀብት እንደምናገኝባት አስበን ክርስቶስ የጾመው ዋናውን ጾም አብይ ማለት ዋና ነው። ይህን አብይ ጾም ዋናውን ጾም ጾመን ጸጋና በረከት እንድናገኝ እግዚአብሔር አምላክ ይርዳል። በተቻለን አቅም ጾም ስንጾም ራሳችንን
በንስሐ አጥበን በምክረ ካህን ተመላልሰን ቅዱስ ሥጋውን ክቡር ደሙን ተቀብለን እየጸለይን እየሰገርን መሆን ይገባዋል። ያንን ሕግና ስርዓቱን ጠብቀን ካልጾምንና ካልጸለይን እግዚአብሔር የማይወደውና የማይቀበለው ጾም እንዳለ ስንቶቻችሁ ታውቃላችሁ? በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 5 ላይ እኔ የመረጥኩት ጾም ይህ ነውን ብሎ እስራኤላውያን ገዝቷቸዋል። እስራኤላውያን ምንም በጾም በጸሎት እግዚአብሔርን የሚለምኑት ቢሆንም ነገር ግን በጾምን እየጾሙ ኃጢአትን፣ በደልን፣ ክፋትን ያደርጉ ነበር። ቂም በቀል ነበረባቸው። ሰዎችን ይበቀሉ ነበር፣ ክፉ ነገር ያደርጉ ነበር፣ ይዳሩ ነበር፣ ይዋሹ፣ ይሰርቁ ነበር። ይህንን እያደረጉ ነገር ግን ከምግብ ብቻ ተከልክለዋል። ያንን በማድረጋቸው እግዚአብሔር አምላክም ሲገስጻቸው እናያለን። በእውነት እኔ የመረጥኩት ጾም ይህንን ነውን ብሎ ይጠይቃቸዋል። ስለዚህ እኛም እግዚአብሔር አምላክ የወደደውን የመረጠውን ስርዓተ ቤተ ክርስቲያን ያስቀመጠልንን ጾም ልንጾም ይገባናል እንጂ ጾም ብቻውን ከምግብ መከልከል ማለት እንዳልሆነ ማወቅ ይገባል። ከምግብም ስንከለከል ሰዓት፣ ጊዜ፣ ወቅት ተወስኖለት እንደሆነም በመጽሐፍ ቅዱስ ብዙ ማስረጃዎች አሉ። እንዲሁም በፍትሐ ነገሥት አንቀጽ 15 ላይ ስለ ጾም የተጻፈውን ሰለስቱ ምዕት የደነገጉትን ያስቀመጡትን ሕግና ስርዓት ተከትለን መጾም አለብን እንጂ ጾም ከምግብ መከልከል ብቻ እንዳልሆነ ልናውቅ እና ልንረዳ ልንገነዘብም ይገባል። ሌላኛው ጥያቄያችሁ ንስሐ ሳንገባ የአብይን ጾም መጾም እንችላለን ወይ? በጾም ሰዓትስ ንስሐ ይገባል ወይ ብላችሁ ጠይቃችሁናል። እንግዲህ ንስሐ ሳንገባ ብንጾመው የሚቀርብን ነገር ይኖራል። ነገር ግን ጾሙን መጾም እንችላለን። ጾም ወደ እግዚአብሔር የሚያደርሰን የሚያቀርበን መላካዊ ሕይወትን የሚያለማምደን ነው ብለን ከተነጋገርን የተለያየ ምክንያት እስካሁን ንስሐ ያልገባችሁ ካላችሁ ራሳችሁን መርምራችሁ ኃጢአታችሁን በወረቀት ጽፋችሁ ይዛችሁ በደላችሁን ለካህን መናገር፣ መናዘዝ፣ ቀኖናን ተቀብሎ መፈጸም ይገባናል እንጂ እስካሁን ንስሐ አልገባውምና ጾሙን መጾም አይገባኝም ማለትም ትክክል ሐሳብ አይደለም። እስካሁን የገባችሁ በሥጋ ወደሙ የቆያችሁ ቀኖናችሁን የጨረሳችሁ ካላችሁ ጾሙን እየጾማችሁ ቅዱስ ሥጋውን ክቡር ደሙን ብትቀበሉ ጸጋና በረከት ታገኛላችሁ። ከእግዚአብሔር አምላክም ዘንድ ምሕረትን ታገኙበታላችሁ። በሕይወታችሁ በሥራችሁ ትቀደሳላችሁ፣ ትባረካላችሁ። በትንሹ ሥራ በረከትን ማግኘት ትችላላችሁ። የውስጥ ሰላም ታገኛላችሁና። ሆኖም ግን እስካሁን ንስሐ ያልገባችሁ ካላችሁም ግን በጾም ንስሐ መግባት ይቻላል። ቤተ ክርስቲያን አንድ ሰው በደል እስከሰራ ኃጢአት እስከሰራ ድረስ በማንኛውም ሰዓት በማንኛውም ወቅት ሂዶ ለካህናት ኃጢአቱን መናገር እንደሚገባው የሥርዓት መጻሕፍቶች ደንግገዋል። አብይ ጾም የካቲት 8 2018 ማለትም ሰኞ ቀን እንደሚገባ ተነጋግረናል። ከሰኞ በፊት ግን በአንዳንድ አካባቢዎች ያለውን እሁድ ጥንባንሳ ይሉታል። ቤታችንም የምናጸዳበት እንዲሁም ደግሞ ጥንባንሳ የሚባሉ አሞሮች የሞተ የወደቀን ነገር የሚመገቡት በራሪ እንስሳቶች ወይም ጥንባንሳ የሚባሉት መጥተው በሰፈር በአካባቢ ስለሚውሉ ዕለቱ ጥንባንሳ ይባላል። አንድም ትዳር ፈተው በተለያየ ምክንያት ዝም ብለው የተቀመጡ ሰዎች የሚጋቡበት ዕለት ነው። ነገር ግን ቤተክርስቲያን ይህን ስርዓት አትፈቅድም። እንደዚህ አይነት ጋብቻም የለም። ጾም ሲመጣ በጾም ዋዜማ ንስሐ ገብቶ ራስን አጽድቶ ጾም ለመጾም መዘጋጀት እንጂ ጾም ሲገባ ሚስት ማግባት የሚል ስርዓት የላትም። ስለዚህ ሁላችሁም ይህን ስርዓት ትክክል እንዳልሆነ ልታውቁ ልትረዱ ይገባችኋል። ሁላችሁም የአብይን ጾም ለመጾም ዝግጅት አድርጉ። ዝግጅታችሁን እንግዲህ በውስጥም በውጭም በውስጥ ስንል ንስሐ ገብቶ ራስን አስተካክሎ ቂም በቀልን ትቶ ራስን ከክፋት አርቆ መጾም ይገባናል። እንዲሁም ውጫዊ ስንል ደግሞ ነጭ ለብሰን መላእክትን መስለን ዘወትር በቅዳሴው በመገኘት እንዲሁም በቤተ ክርስቲያን በሚሰጡ በእያንዳንዱ አገልግሎቶች በመገኘት አገልግሎቷን መሳተፍ ቅዱስ ሥጋውን ክቡር ደሙን መቀበል ይገባናል። እግዚአብሔር አምላክ ጾሙን የበረከት የፍቅር የሰላም ያድርግልን። አሜን።